ራበኝ ይርባሃል ራበኛ ፍረስ ይርባል ከሳምንታት በፊት ተወዳጁ አርቲስት ዳንኤል አሸናፊ በሰይፉ ሾው መድረክ ላይ ቆሞ የሀገራችንን አርት ሰሪውን የሚያስርበውን መራራ ሲስተም በቁጭት በገለጠበት ወቅት የኪስ ባዶነት የኮፒራይት መጥፋትና የአንድ ጊዜ ክፍያ ብዝበዛን ያነሳበት ያ ዝግጅት የብዙዎችን ልብ በሐዘን ሰብሮ ነበር። ይህ ዲና ፕላስ ኒውስ ነው። ነገር ግን የኢትዮጵያ ሕዝብና በጎ አድራጊዎች ያንን መራራ ጩኸት ሰምተው ዝም አላሉ። ትናንት ያውቁ የቁጭትና የህመም እንባ ወደ ታላቅ የክብር የምስጋናና የድል መድረክ ተቀይሯል። የብዙዎቻችንን ልብ ያሳዘነው ድንቅ አርቲስት ዳንኤል አሸናፊ ትናንት በአደባባይ በከፍተኛ ክብር ተሸልሟል። ከክብር ዋንጫዎችና ከስነ ጥበብ ስጦታዎች ባሻገር ለሕክምናው የሚሆነውን $7500 በላይ የገንዘብ ድጋፍ ተሰባስቦለታል። ዛሬ በዲና ፕላስ ልዩ እይታችን ከዳኒ የእንባ ጩኸት ጀርባ የተነሳውን ይህንን ትልቅ የማህበረሰብ ርብርብ የተገኘውን የገንዘብና የሕክምና ስኬትና ከዚህ ክስተት በስተጀርባ ያለውን ያልተነገረ አዲስ የጥበብ ትምህርት በጥልቀት እንፈትሻለን። ትናንት የተካሄደው የዳኒ ሽልማትና የእውቅና ፕሮግራም ዝም ብሎ ሽልማት ብቻ ሳይሆን አንድ ማህበረሰብ ለአርቲስቱ ሊሰጥ የሚገባውን ፍቅርና ከበሬታ በተግባር ያሳየበት ውብ ምሽት ነበር። ዳኒ በታመመበትና በኢኮኖሚ በደከመበት ክፉ ቀን የጥበብ አፍቃሪው ማህበረሰብ ከጎኑ መቆሙን በተግባር መስክሯል። በዚህ የክብር መድረክ ላይ ለዳኒ የተበረከቱለት የክብር ዋንጫዎችና ልዩ የስዕል ስጦታዎች አርቲስቱ ለሀገሩ ጥበብ የከፈለውን መስዋዕትነት የሚመጥኑ ነበሩ። ይበልጥ ግን ይህንን በጎ ተግባር ስኬታማ ያደረገውና ለብዙዎች አርአያ ሊሆን የሚገባው ሌላው ታላቅ ክስተት የሞርኒንግ ስታር ህንፃ ባለቤት ያደረጉት እጅግ አስደናቂና ልብ የሚነካ የገንዘብ ድጋፍ ነው። እኒህ በጎ አድራጊ ሰው አርቲስቱ በሕክምና እጥረትና በገንዘብ ዕዳ እንዳይሰበር ከጀርባው ግዙፍ አጥር በመሆን ትልቅ አሻራ አሳርፈዋል። በእሳቸውና በሌሎች በጎ አድራጊዎች ከፍተኛ ርብርብ አማካኝነት ለዳኒ የሕክምና ማገገሚያ የሚሆን $7500 በላይ የገንዘብ ድጋፍ በአጭር ጊዜ ውስጥ ተሰብስቦለታል። ይህ የገንዘብ መጠን ዳኒ ካለበት ከባድ የጤና እክል ወጥቶ ወደ ቀድሞ የፈጠራ ብቃቱ ለመመለስ የሚያስችለውን ትልቅ የኢኮኖሚ ዋስትና የፈጠረለት ሲሆን በቅርቡም ወደ ውጭ ሀገር አምርቶ እጅግ ዘመናዊና አስተማማኝ የሆነውን ሕክምናውን ሙሉ በሙሉ በትኩረት እንደሚከታተል ታውቋል። እዚህ ጋር እኛ እንደ ዲና ፕላስ ኒውስ እይታ ቆም ብለን ልናስተውለውና በብስለት ልንተነትነው የሚገባ አንድ እጅግ ወሳኝ ነጥብ አለ። የኢትዮጵያ ሕዝብ የሞርኒንግ ስታር ህንፃ ባለቤትና በጎ አድራጊዎች ለዳኒ ያደረጉት ይህ ርብርብ እጅግ የሚያስመሰግንና የሀገራችንን ትልቅ የርህራሄ ባህል የሚያሳይ ቢሆንም ጥያቄው ግን አርቲስቶቻችን ሁልጊዜ በዚህ መልኩ በእርዳታና በደራሽ የበጎ አድራጎት ስራ ብቻ ማኖር እንችላለን ወይ የሚለው ነው። ዳኒ ራበኝ ብሎ በአደባባይ ስለጮኸና ህመሙ ስለበረታ የብዙዎችን ትኩረት አግኝቶ ትናንት ለመታደግ ተችሏል። ነገር ግን ያነሳናቸው አራቱ መዋቅራዊ ችግሮች ማለትም የባለቤትነት መብት ወይንም ኮፒራይት ህግ በሚገባ አለመሰራቱ፣ የዩቲዩብ ዲጂታል ክፍያ አነስተኛ መሆን፣ አርቲስቱ በአንድ ጊዜ ክፍያ ተበዝብዞ የሚቀርበት አሰራርና ጥበብ ፍሬ እስክታፈራ ድረስ ባለሙያውን ደግፎ የሚያቆይ የፋይናንስ ሲስተም ወይንም የታይም ማትሪክስ ዋስትና አለመኖሩ ዛሬም ድረስ እንደቀጠሉ ናቸው። ዳኒ የተጫወተውንና ስራ እያተረፈ ያለውን የህይወት ዘመን ሮያልቲ በህግ ማግኘት ቢችል ኑሮ ዛሬ ለሕክምናው የሚሆን ገንዘብ ለመሰብሰብ የማህበረሰብ እርዳታ ባላስፈልገው ነበር። ስለዚህ ይህ ለዳኒ የተደረገው ድንቅ ርብርብ ነገ ለሌሎችም አርቲስቶች የሚተርፍ ጠንካራ ዘመናዊ የኪነ ጥበብ አሰራር ስርዓት ለመገንባት አንድ ትልቅ መነሻ ሊሆን ይገባል እንጂ በበጎ አድራጎት ብቻ መቆም የለበትም። የተከበራችሁ የዲና ፕላስ ተከታታዮች ከጭንቀትና ከዕለት ጉርስ እጥረት ዛሬ ወደ ታላቅ የክብር ዋንጫ $7500 የሕክምና ፈንድና ወደ ውጭ ሀገር ለሕክምና ለመጓዝ መዘጋጀት ይህ የዳኒ ታሪክ ሁላችንም በሰዎች አንድነት ላይ እምነት እንዲኖርን ያደረገ ድንቅ ክስተት ነው። ለዚህ በጎ ተግባር መሳካት የሞርኒንግ ስታር ህንፃ ባለቤትን ጨምሮ ሌት ተቀን ለደከማችሁ ድምጽ ለሆናችሁና በገንዘብም በጸሎትም ከጎኑ ለቆማችሁ በጎ አድራጊዎች ሁሉ የዲና ፕላስ ታላቅ ምስጋና ይድረሳችሁ። ፈጣሪ ሙሉ ጤናውን መልሶለት በውጭ ሀገር የሚኖረውን ሕክምና በቅርቡ ተሽሎት በአዲስ የጥበብ ስራ ከመድረክ ላይ እንደምናየው ሙሉ ተስፋና ሙሉ እምነት አለን። ዳኒ ትናንትና ባገኘው በዚህ ታላቅ የክብር ሽልማት በተሰበሰበበት የሕክምና ድጋፍና የሞርኒንግ ስታር ህንፃ ባለቤት ባደረጉት ታላቅ በጎነት ዙሪያ ምን ትላላችሁ? ያላችሁን ልባዊ የጤና ምኞትና ክብር ከስር ኮሜንት ላይ ለዳኒ በሰፊው አስፈሩለት። ሁልጊዜ እንዲህ ያሉ እውነተኛ ሚዛናዊና በጥናት የተደገፉ የወቅታዊ የጥበብ እይታዎች በፍጥነት ለማግኘት ዲና ፕላስ ዩቲዩብ ቻናልን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ምርጥ ይዘት እስከምንገናኝ ድረስ ለአርቲስታችን ፈጣን ምህረትን እየተመኘን በዚሁ ተሰናበትናችሁ። ሰላም ቆዩ። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ፍረስ ይርባል
ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀውና አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ፣ ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንጭ ነው የቻልኩ አዲስ አበባ ፋይት እያደረግን አለን እስካሁን። በዚህ ውስጥ ሁሉ እያለፍክ ነው እንግዲህ አሁን ደግሞ አደጋ ያጋጠመ እና እንግዲህ በዙሪያ ያሉት ወዳጆችህ ምን ያህል ቢወዱ እንደሆነ አላቅም ያስቡልሃልና ዳኒ ጢሞ በጣም የሚገርም በቃ መስሎ ሳይሆን ሆኖ የሚተውን ይሄን ሁሉ በርካታ ፊልም ይሄን ሁሉ በርካታ ቲያትር ሰርቶ ቤት ውስጥ ሲቀመጥ እንዴት ዝም እንበል? ምክንያቱም ቃለ መጠየቅ አይወድም፣ ግን ደግሞ እንደው ስራና ህይወቱ ቢነገር በጣም ብዙ ነው አሉኝ። እንኳንም አቀረብኩ። እውነት እንኳን ደስ ብሎኛል ዳኒ ስላየኝ ደስ ብሎኛል።